ሰላም በያላችሁበት የ2018 የኢትዮጵያ ኢኮኖሚ ድርጅቶች ቆጠራ ተሳታፊዎች እንዲሁም አስተባባሪዎች በሙሉ እንደሚታወቀው በያዝነው ዓመት በሞላ ሀገሪቷ የኢኮኖሚ እንቅስቃሴዎች ጥናት እየተካሄደ ይገኛል። እኔም እንደተለመደው ለዚህ ስራ ያግዛል ያልኩትን የመረጃ ሞላል የሚያሳይ ቪዲዮ እየላችሁ መጥቻለሁኝ። አሁንም ሲኤስ ኢንትሪ አብረን እንቃኘዋለን። ወደ ዋናው ነጥብ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ ቤተሰብ ቻናሌን ላይክ፣ ሳብስክራይብ በማድረግ እንዲሁም ወደ ሌሎች በቀጥታ እንዲደርስ ሼር በማድረግ ተባበሩኝ። ቤተሰብ ሆናችሁ የቆያችሁ ደግሞ ቪዲዮውን በላይክ ጀምራችሁ ሼርም እንድታደርጉት በትህትና ጠይቃለሁኝ። ቀጥሎ አንድ መረጃ ሰብሳቢ የአንድ ቤት አገልግሎት ለሌሎች ሲሆን ወይም ደግሞ ወደ አንድ ቤት ሄዶ ቤቱን ዝግ ሆኖበት በሚያገኝበት ሰዓት መረጃ ሰብሳቢ እንዴት ማድረግ አለበት ወይም ደግሞ የሲኤስ ኢንትሪው መጠይቅ አሞላል ምን ይመስላል፣ እንዴት አድርጎ ነው የሚሞላው የሚል ቪዲዮ ወደ እናንተ እየላችሁ መጥቻለሁኝ። እስከ መጨረሻ አብራችን ቆዩ። አሁን በቀጥታ ወደ ሲኤስ ኢንትሪ እንሄዳለን። ወደ ሲኤስ ኢንትሪ ስንሄድ እንግዲህ የሲኤስ ኢንትሪ ሎጎ እዚህ ጋለች የምትታያችሁ ከሆነች እሷ በቀጥታ በመንካት ወደ ውስጥ እንገባለን። እንግዲህ እዚህ ጋር የምታዩዋቸው ከአሁን በፊት የመዘገብኳቸው ናቸው። እነኚህ ኖርማል የኢኮኖሚ እንቅስቃሴ የሚያንቀሳቅሱ የሚያካሂዱ ባለቤቶች ናቸው። አሁን ደግሞ ቤቱ ዝግ ሆኖ ስናገኘው ምን ማድረግ እንዳለብን ላሳያችሁ ነው። አሁን በቀጥታ ከታች እንደምታዩት የፕላስ ምልክት አለች። እሷን ተጭኜ ወደ ቀጣይ ስቴፕ እሄዳለሁ ማለት ነው። አሁን የፕላስ ምልክት ልንካና በቀጥታ ክላስተር አይድ ነው የሚጠይቀኝ እና የምጠቀመውን የራሴን ክላስተር አይድ አስገባለሁኝ። ክላስተር አይድ ካስገባሁኝ በኋላ ወረዳ መርጣለሁ፣ ከተማ መርጣለሁ፣ ክፍለ ከተማ መርጣለሁ፣ ቀበሌም መርጫለሁ፣ ቆጠራ ቦታ መረጥኩኝ። የህንፃ ወይም ደግሞ የግብ ተከታታይ ቁጥር ይለናል። እንግዲህ የመዘገብኩት ቁጥር ስላለ እዚህ ጋር 002 ብዬ ልለፍ ወይም ደግሞ 2 ልበለውና በህንፃው ውስጥ ለቤት ወይም ደግሞ ለቤተሰቡ የተሰጠ ተራ ቁጥር 1 ልበለው። ኔክስት የቤቱ ቁጥር በቀበሌ አስተዳደር የተሰጠ ቁጥር ሲሆን የቤቱ ቁጥር ስንት ነው ወይም ደግሞ ምን ይላል የሚል ጥያቄ ነው 3 ላይ ያለው። እዚህ ጋር 0 ብለን እንለፍ። ምንም አይነት የቤት ቁጥር በቀበሌ ወይም ደግሞ በአካባቢው አስተዳደር የተሰጠ የቤት ቁጥር የለም ማለት ነው። ቀጥል። እንግዲህ አሁን ዋናው ጉዳዩ እዚህ ጋር ነው። አምድ 4 ላይ የቤቱ አገልግሎት ምንድን ነው የሚል ይሆናል። የቤት አገልግሎት ለመኖሪያ ብቻ ነው? ለመኖሪያና ለድርጅት ነው? ለድርጅት ብቻ ነው? ለሌሎች ማለት በስራ ላይ ወይም ደግሞ በግንባታ ላይ ያለ ቤት፣ የተዘጉ ቤቶች፣ ባዶ ቤቶች የሚያካትት ነው ማለት ነው። ሌሎች ማለት 5ኛ ደግሞ ቴሌኮሙኒኬሽን፣ ኤርፖርት እና የፋይናንሻል ሴክተር የሚል ይሆናል። እንግዲህ ሌሎች የሚል ነው የምንፈልገው። ሌሎች የሚል መርጠን ወደ ቀጣይ ያለፍ። አሁን በቀጥታ ወደ ጂፒኤስ ነው የሚወስደን። ጂፒኤስ ወስደን ወደ ሌላ ግቢ እንሄዳለን ወይም ደግሞ ወደ ሌላ ቤት እናልፋለን ማለት ነው። ሌላ ምንም የምንሰራው ነገር የለ፣ የምንጠይቀው ነገር የለም። ኦኬ ብለን ጂፒኤስ ወስደን ወደ ቀጣይ ስራችን የምናልፍ ይሆናል። ለዚህ አክሰፕት ለዋለሁ የስ ብዬ ወደ ሌላ ስራ እናልፋለሁ ማለት ነው። እንግዲህ ቤቱን ባዶ ከሆነ ወይም ደግሞ ግንባታ ላይ ካለ ወይም ደግሞ ዝግኖ ቆያችሁ በዚህ መልኩ ሞልታችሁ መላክ ትችላላችሁ።
ቀጣይ በሌላ ቪዲዮ እስክንገናኝ ለዛሬ እዚህ ጋር ይበቃናል። በዚህ አጋጣሚ ግን ለዚህ ቪዲዮ ለዚህ ቻናል አዲስ የሆናችሁ ቤተሰቦች እንደተለመደው ሳብስክራይብ እና ላይክ በማድረግ እንዲሁም ሼር በማድረግ እንድትተባበሩኝ። ምንም ክፍያ የለውም። ሼርም ላይክም ሳብስክራይብ ምንም ክፍያ የለውም። ለኔ ግን ብርታት ይሰጠኛልና እሱን እንድትተባበሩኝ በትህትና ጠይቃችኋለሁኝ። መልካም